አቁምና እለፍ በለው አንተ ቀደም በለው ካራክተር ጀንትል ሁኚ አትጣይ አሳየፈ እሷ አምታሽ ይሆናል መልሰሽ አትመያት አንቺ ጀንትል ነሽ አታረጊውም ካንቺ አይጠበቅ ጀንትል ሁኑ ከዛ እምነት ይኑራችሁ ከዛ ደግሞ ላቪንግ ሁኑ ሰዎችን የምትወዱ ሁኑ አያችሁ ካራክተራችሁ ላይ ስትሰሩ ካራክተራችሁ ውብ ይሆናል ሰዎች የሚወዱት ይሆናል የተዋበ ይሆናል የሚደነቅ ይሆናል ሰዎች ከእናንተ ጋር መስራት ይፈልጋሉ ተቀጥራችሁ የምትሰሩ ከሆነ ፕሮሞት ያደርጓቸዋል እናንተ ሉዝ ማድረግ አይፈልጉም እነዚህ የካራክተር ማስዋቢያዎች ናቸው እንዴት ነው የሚሰራው ካራክተራችን ቀደም አለን በኔቸርና ነርቸር ነው አለን ግን ካራክተር የሚሰራው ወገኖች በቻሌንጅ ውስጥ ነው በዲፊከልቲ ውስጥ ነው ቀደም እንዳየን በመከራ ውስጥ በትግል ውስጥ ጨዋ ሰዎች ስታዩ ካራክተር ያላቸው ሰዎች ስታዩ ዝም ብሎ አልመጣም ያለፉበት መጋጋጥ አለ ወድቀው ተነስተዋል አጥተዋል ተርበዋል አንዳንድ ጊዜ ታጣላችሁ ፈጽሞ ትቸገራላችሁ መበደርን ታያላችሁ ብር ትበደራላችሁ በጣም ከባድ ነው አይደለም ብር ገንዘብ መበደር ማጣት ከባድ አይደለም መበደር ከባድ አይደለም ቤት ኪራይ መክፈል ፈልጋችሁ ቤት ኪራይ ስታጡና የምትከፍሉት ስታጡ ጓደኛችሁ ጋር ሄዳችሁ አበድረኝ ማለት ከባድ ነው ማጣት ከባድ ነው አትናገሩም ለሰው ይከብዳል ግን አንደንዴ ግድ ይሆንና ሄዳችሁ ትበደራላችሁ አሁን ካራክተራችሁ በዛ መሃል እየተሰራ ነው humiliated ስትሆኑ ስትዋረዱ ካራክተራችሁ እየተሰራ ነው ከዛስ ሀብት ታገኛላችሁ ሀብት ስታገኙ አንድ ሰው ጨንቆት ወዳጃችሁ ጨንቆት እንደው ይገርምሃል አንድ ክፍያ ነበረብኝ ዘግይቶብኝ ተልኳል እየመጣ ነው መንገድ ላይ ነው ግን ዘግይቶብኝ እንደው በቃ እንደው ሲል ገና ብድር ፈልገህ ነው ትሉታላችሁ እሰጣለሁ እኔ እሰጣለሁ ሁኔታ እሰጣለሁ ኖ ፕሮብለም ለምን አልፋቻለሁ ዘጋ ካራክተራችሁ ተሰርቷል ጀነረስ ሆናችኋል ፔኑን ታውቁታላችሁ በፔን ውስጥ ነው ካራክተር የሚሰራው አሁን በህይወታችሁ ፔን ካለ ይሄ ፔን ያልፋል ሸለቆስ ከሆናችሁ ሸለቆ ያልፋል ካለፋችሁ በኋላ ግን ፐርሰናሊቲያችሁ ካራክተራችሁ ተሰርቶ ነው የምትወጡት ቻሌንጅ ውስጥ ቴስት ትደረጋላችሁ በሳፈሪንግ ውስጥ ታልፋላችሁ እኔ ድሮ አስተምሬበታለሁ ሴቶች ጥብስ ሲሰሩ አይታቸዋል ጥብስ ሲሰሩ ወይወስዱና ስጋውን ትኩስ ብድጃ ላይ ይጥዱታል ይላል ፔንፉል ነው ሊያበስሉት ፈልገው ነው ከዛ ምን ያደርጋሉ ገልበጥ ያደርጋሉ አንዳንዴ መከራው በአንድ አቅጣጫ ብቻ አይደለም ይመጣው በፋይናንስ በመስሪያ ቤት ከዛ በትዳር ከዛ በጤና ከዛ በዚህ ገልበጥ ተደረጋላችሁ ሳፈሪንግ አለ በየአቅጣጫው ከዛ ከበሰለ በኋላ ሴቷ መብሰሉን ለማረጋገጥ ምን ታደርጋለች ትቀምሳለች ሌላ መንገድ አለው ትወጋለች ጎሽ ይሄው እዚህ ጋር ነግረውኛል በሹካ ወጋ ታረጋለች አሁን እናንተ በመከራ ውስጥ ታልፋላችሁ አይደለም በመከራ ውስጥ ያያላችሁ መብሰል አለማብሰሉን ለማረጋገጥ ሹካ ይዘው የሚዞሩ ሰዎች አሉ ከዛ ይመጣና ወጋ ያረጋል በነገር ምን አንተ አላበዛውም እንዴ አንተ ታግሼ ነው እኮ ካልከው እሳቱ ይጨመራል ጨበር ይደረጋል አልበሰልክም ገና ነው ከዛ እሳቱ ይቀጥላል መብሰሉ ይቀጥላል ልክ ስትበስሉ መተው ሲወጓችሁ እኔ አሁን እንደዛ ነበርኩ ሲወጉኝ ታገስና አላበዛውም እንዴ አንተ እኛ እንዴ ለእግዚአብሔር ብዬ ነው እንጂ እኮ የመሻለኪያ ልጅ ነኝ እኮ ምናምን እንዳለ በኋላ ግን በደንብ ስንበስል ሲወጉን ግዴለም እሺ ብለን ይጀምራል አሁን በስለናል ይወጥ ማንም ባለሙያ ሴት ስጋው ከበሰለ በኋላ አታሳረውም ምን ታረጋለች ታወጣዋለች መከራዎቻችሁ
ሊያቃጥሏችሁ አይመጡም፣ ያበስሏችኋል። ማቹር እንድታረጉ ካራክተራችሁን ይሰራሉ። ከወጣችሁ በኋላ ያያችሁትን ኩሽና ያያችሁትን መከራ አያውቁም ሰዎች። ምክንያቱም የተጠበሰው ስጋ ምንድነው የሚደረገው? በነጭ ሸክላ ሳህን ተደርጎ ከዛ እዚህ ጋር ማሽድ ፖቴቶ፣ ስፒናች፣ ቺፕስ ምናምን ተደርጎ አጊጦ ዌተሩ እንደዚህ ይዞት ይመጣል። በዛ ሁሉ ስቃይ ውስጥ ካለፋችሁ በኋላ አንዳንዶቹ አሁን ከፊቴ ከተቀመጡት እዚህ ውስጥ ካላችሁ ዝንጥ ብላችሁ ስትመጡ እሳት ነክቷችሁ መከራን አይታችሁ የማታውቁ፣ ረሃብን የማታውቁ፣ ተቸግራችሁ የማታውቁ ትመስላላችሁ። ኩሽና ውስጥ ያየኸውን መከራ አያውልህም። አሁን መዘነጥህን ነው የሚያዩት። ግን ተሰርተሃል፣ ማቹር አድርገሃል፣ ደግነህ፣ ትዕግስተኛ ነህ፣ በስለሃል፣ ካራክተር ተሰርቷል። በመከራ ውስጥ ነው የሚሰራው። ስለዚህ ቅድም ወንድሜ በኃይሉ አመስግኑ ብሏል። ስለ መከራችን እስቲ አንዴ እናመስግን፣ ስለ ቻሌንጆቻችን። አለኝ ትንሽ ደቂቃ ያሬዱ ጨርሳለሁ። ከዛ ሌላው ምንድነው? ኮንስትራክቲቭ የሆኑ ክሪቲሲዝሞችን ተቀበሉ። ማለት ኮንስትራክቲቭ የሆኑ ትችቶች አሉ፣ የሚያንጹ ትችቶች። ሲተቿችሁ ተቀበሉ። that's okay። ዝም ብሎ ለመሳደብ ብሎ የሚያመጣው አለ፣ እሱን አንቀበልም። ግን ኮንስትራክቲቭ የሆኑ ትችቶችን ተቀበሉ። ቅዱሱ መጽሐፍ ምን ይላል መሰላችሁ? ተግሳጽን የማይወድ አእምሮ የጎደለው ነው ይላል። ተግሳጽን መቀበል ጥሩ ነው። ይሄ ልክ አይደለህም ሲለኝ አስቤበት አይ ቲንክ ሶ ልክ ነህ እላለሁ። ስለዚህ ካራክተሬን አሳድጋለሁ። ከዛ ደግሞ ራሳችሁን ኢቫልቬት አድርጉ። ቁጭ በሉና ቁጭ ብላችሁ ራሳችሁን ኢቫሉዌት አድርጉ። ቅድም እንዴት ነው የተናገርኩት? በምን ውስጥ ነው ያለፍኩት? እንዴት ነበረ ቢሄቭ ያደረኩት? በሉና ችግሮች ራሳችሁ ላይ ስታገኙ ነቅላችሁ አውጧቸው። እዛ ጋር ልክ አልነበርኩም፣ እዛ ጋር መናደዴ ልክ አልነበረም፣ በጥሩ ቃል አይደለም ያናገርኩት፣ እሱን አርማለሁ፣ እሱን አርማለሁ፣ እሱን አርማለሁ ብለን እናስተካክላለን፣ እናርማለን። ካራክተሬን ዛሬም እሰራዋለሁ፣ ቤቴ ገብቼ ዛሬም እሰራዋለሁ። ስለዚህ ካራክተር ጣሪያውን ያነሳላቸዋል፣ ሲሊንጉን ያነሳል፣ ወደ ተራራ እንድትወጡ ያደርጋቸዋል፣ ተራራው ላይ እንድትቆዩ ያደርጓቸዋል። አንዳንድ ሰዎች አይታቸዋል፣ ትልቅ ቦታ ከደረሱ በኋላ ወደ ታች ወርደው ሲፈጠፈጡ። ለምን እንደሆነ ታውቃላችሁ? ካራክተር። ስለዚህ ካራክተራችን ላይ እንስራ። እስቲ እንዴት ላርግ? እንደ ፕሮፌሰር ሊሆንብኝ ነውና ረጅም ስለሆነ አይ ቲንክ ዋናው ትኩረቴ ካራክተር ስለሆነ እነዚህ ፐርሶናሊቲ ታይፕስ ናቸው። ይበቃናል አይደለም? አምስት ደቂቃ ይጨመር። እሺ እናንተ ከተስማማችሁ ራሳችሁን ላሳያችሁ። አሁን ፐርሶናሊቲያችን በአራት አይነት አለው። ራሳችሁን ፈልጉ። ታይፕ ኤ የሚባሉ አሉ። ታይፕ ኤ ምን አይነት መሰሏችሁ? በጣም ኮምፒቲቲቭ የሆኑ መወዳደር የግድ ማሸነፍ አለባቸው። የግድ ማሸነፍ አለባቸው። የተለያዩ ፕሮጀክት ይጀምራሉ። በሁሉም ሰክሰስፉል መሆን አለባቸው፣ መሄድ አለባቸው፣ ማሸነፍ አለባቸው። የግድ ማሸነፍ አለባቸው። ካላሸነፉ ዲፕሬስድ ይሆናሉ። ታይፕ ኤዎች እነዚህ ናቸው። በፍጥነት መሄድ ስላለብኝ ታይፕ ኤዎች ሪላክስድ ናቸው። ዴድላይን አይወዱም። በራሳቸው ፔስ ነው መስራት የሚፈልጉት። ዘና ያሉ ሰዎች ናቸው። ዘና ብለው ነው መስራት የሚፈልጉት። ጭንቀት ምናምን አይፈልጉም። እንደዛ በቃ ዴድላይን ምናምን አይወዱም። እና ታይፕ ቢዎች እነዚህ ናቸው። ታይፕ ሲዎች በጣም ሃርድ ወርኪንግ ናቸው። ጥርት አድርገው መስራት የሚፈልጉ ናቸው። በንጽህና ዲቴይልድ የሆነ ስራ መስራት አለባቸው። ፐርፌክት መሆን አለበት። ንጹህ መሆን አለበት።
እኔ ጥቁር አንበሳ እየሰራው ዶክተር ጆንሰን የሚባል ሐኪም ነበር እና የውጭ ሀገር ሰው ነው። እኔ ደግሞ አሁን ሐኪም እንደዚህ አይደል የሚጽፈው፣ እኔ ካርድ ላይ በጣም በፍጥነት እየጻፍ ግን በጣም ጥርት ያለ ነው። እና አንድ ቀን ካርዴን አነሳና ማን ነው ይሄን የጻፈው አለ። እኔ ነኝ አልኩት። አንተ ኮምፒውተር ነህ አለኝ። እንዴት ነው እንደዚህ የምትጽፈው ሐኪም ሆነህ አለ። የእኔ ፐርሰናሊቲ የሁለቱ ስለሆነ ነው። አሁን ነግራቸዋለሁ። ከዛ ዲዎች አሉ። ዲዎች ሁሉን ነገር ኔጌቲቭ አድርገው የሚያዩ ናቸው። ሁሉን ነገር እንትን ተደረገ ሰዋት እንትን ምን ዋጋ አለው? ዛሬ ስለ ፐርሰናሊቲ ካራክተር ምን ዋጋ አለው? ስለ ፐርሰናሊቲ ብታወሪ ዋናው ስራ ነው። ስሪ ስሪ ስሪ። እነዚህ ኔጌቲቮች ናቸው። ስለዚህ ያለ ቢያለስ ያለ ዲ ያለ ከዛ ኮምቢኔሽን አለ። አሁን እኔን ካያችሁ አይደለሁም፣ ኮምፒቲቲቭ አይደለሁም። ትንሽ ሪላክስ ማድረግ እወዳለሁ፣ ዘና ማድረግ እወዳለሁ። ግን ደግሞ ሲም ነኝ፣ ጥርት አድርጌ ደግሞ መስራት እወዳለሁና ራሳችሁን እዛ ውስጥ ታገኛላችሁ ማለት ነው። አሁን ያሬድ ለምሳሌ እዚህ ጋር መቆሙ ለታይፕ ቢ አይመችም። ሲሪየስሊ 40 ደቂቃ ወስጃለሁ። ልጨምር 10 ደቂቃ ወይስ ይብቃል? እሺ የመጨረሻ ትንሽ ደቂቃ ተጨምሮልኛል። እነዚህ እንደ ፐርሰናሊቲ ዲስኦርደርስ ቢባሉ አሉ፣ ህዝቡ መካከል ስላሉ በጣም በፍጥነት ሊሄድባቸው፣ በጣም በፍጥነት ከዛ እንጨርሳለን። ህብረተሰቡ መካከል አሉ ፐርሰናሊቲ ዲስኦርደር ያላቸው ሰዎች። የመጀመሪያው አንቲ ሶሻል ፐርሰናሊቲ ዲስኦርደር ምን አይነት ሰዎች ናቸው? ዘመዶቻችሁ መካከል ዕቃ የሚያወጡ የሚሸጡ ልጆች የሉ? ሬዲዮን ወስደው ይሸጡታል፣ ቴሌቪዥን ወስደው ይሸጡታል። የማዘርን መቀነት ፈተው ብራቸውን ውስድ ያደርጉባቸዋል። ይሄ ዲስኦርደር ነው ያላቸው። ስፖኪዮ ይመጡና ቅንጥስ ያደርጋሉ። ስፖኪዮን ፈልገው አይደለም፣ ደስ ይላቸዋል። ስብር ማድረግ ደስ ይላቸዋል። እነዚህ አንቲ ሶሻል ናቸው። ከዛ ናርሲስቲክ አሉ። ናርሲስቲኮች ምን አይነት መሰላቸው? ራሳቸውን በጣም የሚወዱ ሰዎች ናቸው። መልካቸውን ይወዳሉ፣ የነሱ ስማቸውን ይወዳሉ፣ የራሳቸውን። እንደውም ስሙ የመጣው ናርሲስቲክ ናርሲስ የሚባል ሰውዬ ነበርና የዛ ጊዜ መስተዋት ስላልነበር መልኩን በጣም ስለሚወድ እንደዚህ ውሃ ዳር ሄዶ ራሱን ሲመለከት አንድ ቀን ውሃ ውስጥ ገባና ሞተ። ናርሲስቲኮች እንደዚህ በጣም ራሳቸውን የሚወዱ ሰልፍ ላይ መቅደም አለባቸው። ራሳቸውን በጣም ነው የሚወዱት። የበላይ አድርገው ነው ራሳቸውን የሚያዩት። ናርሲስቲኮች ናቸው። ሶስተኛዎቹ ሂስትሪዮኒክ ናቸው። ሂስትሪዮኒክ ፐርሰናሊቲ ዲስኦርደር እንደዚህ ቆማችሁ ታወራላችሁ። ቆማችሁ እያወራችሁ ይሄ ዲስኦርደር ያለበት ሰው ይመጣል። ከዛ አይደለም እንደሱ አይደለም ይልሃል። እያወራችሁ ነው። እንደሱም አይደለም ስልሽ እንደ ሁላችሁንም ያስቆምና እሱ ማውራት ይጀምራል። ሂስትሪዮኒክ እነሱ አቴንሽን ይፈልጋሉ። እነሱ ናቸው መናገር ያለባቸው፣ እነሱ ናቸው መታየት ያለባቸው። ሲቀመጡ የሚታዩበት ቦታ ፈልገው ነው። ሂስትሪዮኒክ ናቸው አሉ በእንትን ውስጥ ህዝቡ መካከል። አራተኛዎቹ ኦብሰሲቭ ኮምፐልሲቭ ዲስኦርደር ነው። እነዚህ ሰዎች ሆቴል ገብተው የታጠበ ብርጭቆ አንስተው እንደዚህ የሚያዩ ሰዎች አይታችኋል? ታጥቧል ይሄ ነገር እስቲ ደግመሽ ጠቢው የሚሉ ሰው ይጨብጡና ከጨበጡ በኋላ በእጁ ምን አድርጎ ይሆን ሽንት ቤት ደርሶ መጥቶ ቢሆንስ ብሎ ያስባሉ። እውነቴን ነው ብላችሁ በጣም ነው የሚጨነቁት። ምግብ ከነሱ ጋር መብላት አትችሉም። ምግቡን እየበላችሁ እናንተ ማን እንዳበሰለው ትዝ አይላችሁም። እነሱ ግን እንዴ ምግቡን እየሰራች እያለች አስነጥሷት ቢሆንስ አስሏት ቢሆንስ ብሎ ያስባሉ። እኔ አንድ ጓደኛ ነበረኝ ጥቁር አንበሳ እያለሁና ምግብ ስንበላ እየበላን እንደዚህ ይላል። ድንች ወጥ እንበላ ነበር። ድንች ወጥና ፓስታ ይሰጡናል ትምህርት ቤት። ከዛ እንደዚህ ያወጣና እቺ ምንድነች ይለኛል። የሆነች ነገር አግኝቶ ምንድነች እቺ ምንድነች ይለኛል። እባክህ ተነሳ ከዚህ ድለው። እነዚህ በጣም ይሰቃያሉ፣ ሰውንም ያሰቃያሉ። ኦብሰሲቭ ኮምፐልሲቭ ዲስኦርደሮች
አምስተኛው ሺዞይዶች ብቻቸውን ከሰው ጋር መቅረብ አይፈልጉም። ብቻቸውን በጣም መሆን ይፈልጋሉ። ብዙ ጊዜ በሐሳብ የተያዙ ሰዎች ናቸው። እነዚህኛዎቹን ልንገራችሁ ይልቅ ዲፔንደንቶች በራሳቸው ምንም ነገር አይወስኑም። ካላማከሩ አይወስኑም። በሐሳባቸውም የራሳቸው ሐሳብ የላቸውም። ለምሳሌ አሁን የመጨረሻዎቹ ላይ ነው ያለሁት። ያሬድ ልጨርስ ነው አሁን። አንድ ሰው እንደዚህ ይላል፣ አቤት በዚህ 4 ዓመት የመጣው ለውጥ ይላል እዚህ ጋር አንዱ ሰው። ሌላው ደግሞ የትኛው ለውጥ ነው የመጣው ይላል። ይሄኛው ዲፔንደንት አለ እዚህ ጋር እና እዚህ ጋር ይሄኛው የሚገርም ለውጥ የመጣው በ4 ዓመት የመጣው ለውጥ ብሎ ሲል ይሄኛው ልክ ነው 4 ዓመት ውስጥ እኮ ድንቅ ለውጥ ነው ያየ ነው ይላል። ከዛ ያደርጋይ የትኛው ለውጥ ነው የመጣው ምን ለውጥ ነው የምትለው ሲል ወደዚህ ዞር ነው። እውነት እኮ ነው። ምን የትኛው ለውጥ መጣን? የራሳቸው ውሳኔ የላቸውም። የራሳቸው አስተሳሰብ የላቸውም። ዲፔንደንት ናቸው። ከዛ ፓራኖይድ ፐርሶናሊቲ ሲወደ ሁሉን ነገር የሚጠራጠሩ ናቸው። እንደዚህ ብለው ያዋቸዋል። እዛ ጋ ያለውን ሰው ያይተዋል። ክራቫት ያደረገው የመንግስት ሰው አይመስልህም? እስቲ አስተያየቱን ይኸው። ሁሉን ነገር ይጠራጠራል እና በጥርጣሬ ነው የሚኖሩት። እናንተንም አያምኗችሁም። ሁሉን ነገር የሚጠራጠሩ ፓራኖይክ ሲያልፍ ወደ ህመም ይለወጣል። ግን ሰስፒሽየስ ናቸው። ሁሉን ነገር መጠራጠር ይወዳሉ። ከዛ አቮይዳንቶች አሉ። እነዚህ ፐብሊክ ነገር አቮይድ የሚያደርጉ ናቸው። ያፍራሉ፣ ያሳፍረኛል ብለው የሚያስቡትን ሺዞታይፕ አሉ። እነዚህ የሰው ሀሳብ ማንበብ እንችላለን ብለው የሚያስቡ ናቸው። ቦርደር ላይን አሉ። ብዙ ጊዜ ራሳቸውን የሚያጠፉ ኢምፓልሲቭ ናቸው። ጨርሻለሁ አሁን። ሰልፍ አክቹዋላይዜሽን የሚባል ነገር አለ። እሱም ብዬ ልጨርስ ግን ይበቃል። ወደ ካራክተር ልምጣ። እሺ የመጀመሪያ ኒዶች አሉን፣ ፊዚዮሎጂካል ኒዶች